አሁን በሶሻል ሚዲያው ብዙ የሳይኮሎጂ ተርሞችን በመጠቀም ሰዎችን መግለጽ ወይም እንዲሁኑ ማለት የተለመደ እየሆነ ነው። በዛሬው ፕሮግራማችን ሲግማ፣ አልፋ ስለሚባሉት የሳይኮሎጂ ተርሞች ምንነት እንዲሁም ሌሎች የተለመዱትን ትርጉም እናያለን። እስከ መጨረሻው አብራችሁን ቆዩ። ፕሮግራሙን ላይክ በማድረግ እንጀምሩ ጋብዛለሁኝ። ወደ ፕሮግራሙ የመጀመሪያው ናርሲሲስት የሚባለው ነው ወይም ናርሲሲዝም እንለዋለን። የሳይኮሎጂ ተርሙን ናርሲሲዝም የሚባለው አንድ የፐርሰናሊቲ ችግር ነው። ይህም እንዴት ይገለጻል? ለራስ ያለን ከፍተኛ ግምት አንዱ ነው። ከፍተኛ አድናቆት የመሻት እኔ ብቻ ነኝ ወይም ኢንዲቪዥዋሊዝም የሚለውን ኮንሴፕት የያዘ ነው ማለት ነው። ሌሎች ላይ ብዙም ሀዘኔታ ያለማሳየት እንዲሁም እኔ ላይ ይቀናሉ ብሎ የማሰብ ነገር አለው ማለት ነው ናርሲሲዝም። ሁላችንም ላይ ይሄ ናርሲሲስት የሆነ ባህሪ አልፎ አልፎ ይታያል። ግን ክሊኒካል ናርሲሲዝም የሚባለው ወይም ኤንፒዲ ይሉታል፣ ናርሲስቲክ ፐርሰናሊቲ ዲስኦርደር የሚባለው ሕክምናን የሚያሻ ነገር ነው ማለት ነው። በጣም ለራሳችን ግምት እንሰጣለን። በጣም ሁሌ አድናቆት እንፈልጋለን። ልክ ናችሁ፣ እናንተ ናችሁ ብቻ የሚለውን ነገር ይዛል ማለት ነው። ስለዚህ ናርሲሲስት ፐርሰናሊቲ ይሄ ነው። ምንድነው ምክንያቱ የሚለውን ስናይ፣ ሳይኮሎጂው ምን ያነሳል የሚለውን ነገር ስናይ፣ አንደኛ በልጅነት የመጣ ነገር ሊሆን ይችላል። ለምሳሌ ወላጆቻችን ሁሌ በንጽጽር ከሌሎች ልጆች ጋር ወይም ከሌላ ልጅ ጋር ሳይኖረን ማለት ነው፣ ያ ማንነት ሳይኖረን እናንተ ሁሌ እኮ ጎበዝ ናችሁ፣ ከእንትና እኮ ትበልጣለህ፣ እንደዚህ ነህ እያለን ፎልስ ኢሜጅ የምንሰጥ ከሆነ ፎልስ ፐርሶና የምናላብሳቸው ከሆነ ይሄ ነገር ያድግና ናርሲስቲክ እየሆኑ ሊሄዱ ይችላሉ ማለት ነው። ስንፍናችንን የመሸፈና ነገር፣ በጣም ኦቨር ፕሮቴክት የማድረግ ልጆችን በጣም ኦቨር ፕሮቴክሽን ሲሆን ኢንታይትልመንት ይሰማናል ማለት ነው። እኔ እኮ በቃ እንደዚህ ነኝ፣ እኔ የበለጠው ስለሆንኩ ነኝ፣ ለምረው ሰው ማያደንቀኝ፣ ለምረው ጎበዝ ማይለኝ፣ ሁሌ እንደዚህ ያንን ነገር ሳናደርገው ማለት ነው። ይሄ በትክክለኛው መንገድ ሳይሆን ያ ፐርሰናሊቲ ሳይኖረን ይህንን ነገር በጣም የመሻት ነገር ናርሲስቲክ እንድንሆን ያደርገናል ማለት ነው። ስለዚህ በልጅነት ሊመጣ ይችላል። በጄኔቲክስም ይላሉ አንዳንድ ተመራማሪዎች፣ በጄኔቲክስ በዘር የሚተላለፍ ነገር ሊሆን ይችላል። ሶስተኛ ካልቸራል ኢንፍሉዌንስም ይሆናል። እንደዚህ አይነት ቶክሲክ የሆነ ኢንቫይሮንመንት ላይ ስናድግ፣ በተለይ አሁን ደግሞ በሶሻል ሚዲያ ኮሚኒቲ ላይ ናርሲስቲክ የመሆን እድል በጣም ሰፊ ነው። ሰክሰስን፣ መልክን መሰረት በማድረግ አንዳንድ አድናቆት መስጠት ወይም ለማይገባቸውም ሰዎች ጥሩ ናችሁ እንደዚህ የሆኑ አድማየሮች ስንሰጥ ናርሲስቲክ እየሆኑ ከኔ በላይ የለም በጣም ኢንዲቪዥዋሊነት እየተሰማቸው ይሄዳል ማለት ነው። ናርሲሲዝምን በሁለት እየከፈሉ ያዩታል፣ ኦቨርት እና ኮቨርት ብለው። ኦቨርት የሚለው በጣም ቦልድ የሆነ በሚታይ መልኩ የተጋነነ እኔ ነኝ ባይ የማለት ስሜት ሲኖር፣ ኮቨርት የሚለው ደግሞ አለ አይደለ በማለቃቀስ በምንለው አይነት መልኩ እኛ እኔ እኮ እንደዚህ ስራዬ እንደዚህ ያኖልኝም በመበደል አይነት ስሜት ግን ውስጡ ናርሲሲዝም የሆነ ኮንሴፕት ያለው ማለት ነው። እኔ ነኝ የበላይነት የሚለውን ነገር በሀዘኔታ ውስጥ ሰዎችን እኔ እንደዚህ ያልሆንኩም በሚል የወቀሳ ማቅረብ አይነት መልኩ ሲመጣ ኮቨርት ይሉታል ማለት ነው። ስለዚህ ናርሲስቲክ የሆነ ባህሪ ይህም አንድ የፐርሰናሊቲ ዲስኦርደር ችግር ይሄ ነው ይመስላል ማለት ነው። ያው ሶሻል ሚዲያው ላይ በጣም አሁን ላይ ፌመስ የሆነ ተርም እየሆነ ነው ያለው። ሁለተኛ ፌመስ የሆነውን ተርም ስናይ ሶሻል ሚዲያ ላይ ጋዝላይቲንግ የሚለው ቃል ነው። ሁላችሁም ሰምታችሁታል ብዬ አስባለሁ። ጋዝላይቲንግ በነገራችን ላይ የቃሉን ትርጉም ከየት እንደመጣ አንስተን እንጀምር። ጋዝላይቲንግ የቃሉ ትርጉም በ1938 የተሰራ የብሪቲሽ ወይም የእንግሊዝ ተውኔት በኋላ የመጣ ቃል ነው። ከዛ በኋላ በ1944 ወደ ሆሊውድ አዳፕት ሆኖ ፊልም የሆነ ተውኔት ነው። ርዕሱም ጋዝላይት ይባላል። ከዛ ርዕስ ከፊልሙ ርዕስ የተወሰደ ነው። ይሄ ምንድን ነው? ፊልሙ ላይ የሚያሳየው አንድ ባል ሚስቱን እያበደች እንደሆነ እንድታስብ የሚያደርጋት ነው። ባልየው እንደዛ ለማድረግ ይሞክራል። በመቀጠልም በድብቅ ቤታቸው ውስጥ ጋዝ ያቀጣጥላል። በዚህም ሚስቱ አይታ ደንግጣ በምታይ ጊዜ ነገሮችን ኢማጂን እያደረገች የራሷ አእምሮ እየፈጠረው እንደሆነ ይነግራታል። በዚህም ራሷን መጠራጠርና እያበደች እንደሆነ የሚሰማት አይነት ነገር ነው ማለት ነው ፊልሙ። ስለዚህ በዚህ ምክንያት ጋዝላይት የሚለው ቃል እየተወሰደ ብዙ ነገር ተጽፎበታል። ስለዚህ ያው እንደምንረዳው ጋዝላይቲንግ ማለት የሳይኮሎጂካል አቢዩዝ በማድረግ ሰዎች ራሳቸውን እንዲጠረጥሩ
ሚሞሪያቸውን እይታቸውን እየተጠራጠሩ እንዲሄዱ የማድረግ ከዛ ፓወር እነሱ ላይ የማግኘት ነገር ነው ማለት ነው ጋዝላይት እንደተደረገን በምን እናውቃለን ስንል እነዚህ ስሜቶች አሉ ከኛ ጎን ያሉ አካባቢያችን ላይ ያሉ ሰዎች እኛን ጋዝላይት የሚያደርጉን ከሆነ በምን እናውቃለን የመጀመሪያው ራሳችንን መጠርጠር እንጀምራለን ሚሞሪያችን ወይኔ ረስቼው ነው ማለት ነው ምናምን እንላለን ውሳኔያችንን መጠራጠር ልክ እየሆነ እንደሆነ እያወቅን እንኳን እንደዛ እንጠራጠራለን በብዛት ወይም በተደጋጋሚ ይቅርታ መጠየቅ ለሁሉም ነገር ምክንያቱ በቃ እኔ ነኝ ማለት ነው እኔ ስለተሳሳትኩ ነው የሚል አይነት ነገር ማውሰድ እንደዚህ ሆነ ኮሙኒኬሽናችን ይቀንሳል ኮንፊደንስ እናጣለን ለማውራት እንፈራለን ምክንያቱም ልክ ኮላሎን ይችላል እኔ ትንሽ እንደዚህ አይነት ነገር አላደም ሜሞሪን ሎስ አድርጌ ሊሆን ስለሚችል ውሳኔ ልክ ላይሆን ስለሚችል ለሚል ወደዛ ነገር ውስጥ እናመራለን ማለት ስለዚህ እነዚህ ነገሮች እያሳየን ከሆነ በጸባያችን የሆነ ጋዝላይት እየተደረገን ሊሆን ይችላል ማለት ነው ይህንን ለምን ያደርጋሉ ሰዎችስ ስንል በስሜትኛን መቆጣጠር ስለሚፈልጉ ነው እነሱ ላይ ዲፔንድ መሆን እንጀምራለን ማለት ነው እኛ ልክ እያልሆነን ካልሆነ ሜሞሪያችን ተሳስቶ ከሆነ ውሳኔያችን ተቀባይነት የሌለው ከሆነ እነሱ ላይ ዲፔንድ እናደርጋለን ኃላፊነትን መውሰድ አይፈልጉም ነገሮችን ወደኛ ነው ማምጣት የሚፈልጉት ኢጓቸውን መጠበቅ ይፈልጋሉ ልክ አይደላችሁም ስህተት ነው የሚለው ነገር ያስፈራቸዋል ማለት እንደዛ አይወዱም ስለዚህ እሱም አንድ ነገር ነው ማለት ነው ምንድነው እነዚህ አይነት ሰዎች ምን አይነት ኢንቫይሮንመንት ላይ አድገው ሊሆን ይችላል ይሄ መለዋወጥን የሆነ ሸቡዶ አይ እንደዚህ ነው እንደዛ ነው እኮ ስለሆነ ነው ብሎ ጋዝላይት ማድረግን እንደ ሰርቫይቫል ሞድ አድርጎ አእምሯቸው ተቀብሎ ካደገ እንደዚህ ጋዝላይተር ሊሆኑ ይችላሉ ማለት ነው ይሄን ነገር በፍቅር ሪሌሽን ውስጥ በቤተሰብ በጓደኝነት ነገር ውስጥ ማየት በጣም የተለመደ ነው ማለት ነው ጋዝላይቲንግ ሶስተኛው የምናየው ሲግማ ሜል የሚለው ነው አብዛኞቻችን ይሄ ነገር በተለይ አሁን ሶሻል ሚዲያ ላይ በጣም ቫይራል እየወጣ ያለ ኮንሴፕት ነው ሲግማ ምንድነው ሲግማ ወንድ ሁኑ ምናምን አይነት የሚባሉ ኮንሴፕቶች እየመጡ ነው ሲግማ የሚለው ቃል ሳይንቲፊክ የሆነ ነገር አይደለም በነገራችን ላይ ወይም ሳይኮሎጂካል ተብሎ እንደዚህ the 5 traits ምናምን ተብሎ ከሚዘረዘሩት ነገር ውስጥ አይደለም ነገር ግን እንደ ፖፕ ሳይኮሎጂ ትሬንድ ነው ሶሻል ሚዲያ ላይ ቡም ስላደረገ በዛ ላይ የሚሄድ ትሬንድ ነው ከአልፋ ወይም ቤታ ሚል ከሚለው ሐሳብ ጋር እንደ ተለዋጭ ሆኖ የቀረበ ሐሳብ ነው ፖፑላር እየሆነ የመጣው በ2010 ፎክስ ዴይ በተባለ ብሎገር ወይም ራይተር ካነሳው በኋላ ነው ማለት ነው በዩቲዩብ በየቲክቶኩ አቴንሽን እያገኘ የመጣው ምንድነው ካራክተሮቹ ሲግማ ተብሎ የተጠቀሰለት ነገር ምን አይነት ካራክተሮች ያሳያል ስንል ሲግማ ሜል የሚባለው ኢንዲፔንደንት ወይም ነፃ የሆነ ፐርሰናሊቲ ያለው ሆኖ ላላደ ክራውድ መከተል ወይም ይሄ ህዝብ ያለውን ነገር መከተል የማይፈልግ ቫሊዴሽንም ማረጋገጫም ከሰው የማይጠብቅ ነገር ነው በራሱ ሙድ ላይፍን የሚመራ ነው ተብሎ ነው የሚጠቀሰው ማለት ነው ይሄ ሲግማ አንዳንዴ ከሰዎች እገዛ ሊጠይቅ ይችላል እንጂ በራሱ የቆመ ነገር ነው ሌላው ኢንትሮቨርት ነው ማለት ከሰው ጋር ብዙ አይቀላቀልም ግን እንደዛ ስለሆነ ኮንፊደንስ የለውም ወይም አይናፋር ነው ማለት አይደለም ኮንፊደንስ አለው ግን ደግሞ ከሰው ጋር መቀላቀል አይፈልግም ኢንትሮቨርት ነው ይላሉ ማህበረሰቡ አብዛኛው የሚጠብቃቸው ነገሮች ባህሎች ምናምን ሊያልፍ ይችላል እንደዚህ አይነት ሲግማ ሜል ሃይራርኪ የሚባል ነገር አያውቅም በቃ ማለት ሂዶን ኬር ነገር ማህበረሰቡ የሚጠብቀውን ነገር አጥሩን ሊያፈርስ የሚችል ነገር ነው ሊሽር የሚችል ፐርሰናሊቲ ያለው ሰው ነው ፐርሰናል ጎል አለው ማለት ሰው ባጨበጨበበት ይሄ ነው ጥሩ ምናምን ባለበት ሳይሆን በራሱ ፐርሰናል ጎል የሚንቀሳቀስ ነው ተብሎ ይታያል ሲግማ ሜል ማለት ነው ኢሞሽናልም ያን ያህል ቶሎ የሚጎዱ አይነት አይደለም ሲግማ ሜል በዚህ ካራክተር ነው ዲፋይን የሚደረገው ማለት ነው አብዛኛውን ጊዜ ያው አሁን ላይ ማስኩሊኒቲ ወንድነት ይሄ ብቸኝነት ኮንፊደንስ ከሚሉ ሰዎች አፍ አይጠፋም እንደ ይሄ የሲግማ ሜል ኮንሴፕት ማለት ነው ምንድነው ብዙ በፊልሞች ላይ ሶሻል ሚዲያ ላይ አይታችሁ ከሆነ እንደ ጆን ዊክ ባትማን እና ቶማስ ሼልቢ በተለይ ፒኪ ብላይንደርስ ላይ ያለው በቃ የሲግማ ሜል ምልክት አድርጎ በየቲክቶክ ሪል ማድረግ ፖስት ማድረግ የተለመደ ሆኗል ማለት ነው ስለዚህ የሲግማ ሜል ካራክተር ይሄ ነው ሲግማን ካነሳን አይቀር አልፋና ቤታስ ምንድናቸው ቀደም ያሉ የተነሱ ነጥቦች እነዚህ ስለነበሩ ከሲግማን በፊት አልፋና ቤታ ላይ ብዙ
ንግግሮች ነበሩ። አልፋ ሜል የሚባለው ግርማ ሞገስ ያላቸው ወጣ የሚሉ ነገር ናቸው። በተፈጥሮ ሊደር የሆኑ ቦልድ የሆኑ ሰዎች ናቸው ተብሎ ይታሰባል። ውድድርን ወይም ኮምፒቲሽንን ኢንጆይ የሚያደርጉ አይነት ፊዚካሊ ፊት የሆኑ ወይም አፒራንሳቸው ጥሩ የሆነ ክብርና አድናቆትን የሚሹ ናቸው ተብሎ ይታሰባል። ወይም እንደዚህ አይነት ካራክተር ያላቸው ሰዎች ነው ተብሎ ይነገራል፣ አልፋ ሜሎች ማለት ነው። እነዚህ በአብዛኛው ሲኦዎች፣ አትሌቶች፣ ሚሊተሪ ሊደር የሆኑ አልፋ ሜሎች ናቸው ተብሎ ነው የሚታሰበው። ቤታ የሚባሉት ደግሞ ጥሩ የሆነ ወይም ናይስ ጋይ የሆነን ፎሎወር ናቸው። በጣም ፓሲቭ ናቸው የሆኑ ሰከን ያለ ማለት ነገር፣ ታማኞች ናቸው፣ ጸብ አይፈልጉም። በቃ እኔ ሰላም ነው መፈልጉ አይነት የሚሉ አይነት ሰዎች ናቸው። ከሌላ ሰው ማረጋገጫ የሚፈልጉ አይነት፣ በተለይም ደግሞ በሶሻል ሲቹዌሽን ላይ በማህበረሰብ ግርግር ላይ ኮንፊደንስ ሊያጥራቸው የሚችሉ አይነት ናቸው። በስሜታቸው በጣም ሶፍት የሆኑ ናቸው። በሊደርሺፕ እና በዴቲንግ ላይ ችላ የሚባሉ አይነት ሰዎች ሊሆኑ ይችላሉ። ያው ግን እነዚህን ነገሮች ስናነሳ ምንድነው ሪል ሳይኮሎጂ ላይ ሆን ይችላል ወይም ሳይንቲፊክ አይደሉም ብለናል። ቅድም እንዳነሳ ነው ማለት ነው። ስለዚህ ሰዎች ከዚህ በላይ ኮምፕሌክስ ናቸው በሪል ላይፍ። ያ ማለት ስራ ላይ አልፋ የሆነ ሰው ግንኙነት ላይ ቤታ ሲሆን ልታዩት ትችላላችሁ። ሲግማ የምንለው ጀስት ኮንፊደንት የሆነ ግን ኢንትሮቨርት ከሰው ጋር ማይቀላቀል ብለን ልንወስደው እንችላለን። ኮምፕሌክስ የሆነ ጸባይ ስላለው ሰው እንትና ከሊ ነው ብለን አንዱን ሲግማ ነው አልፋ ነው ቤታ ነው ላንለው እንችላለን። ሙሉ ሲግማ ተብሎ የተጠቀሰውን ካራክተር ሊያሟላ የሚችል ይኖራል። እንደተባለው ግን የሆነ ቦታ ላይ ስራ ላይ፣ ግንኙነት ላይ፣ የቤተሰብ መስረታ ላይ አልፋ ቤታ ሲግማ እየተደበላለቀ የሚሄድበት አይነት ፐርሰናሊቲም ሊሆን ይችላል። የሰው ልጅ በጣም ውስብስብ ስለሆነ ማለት ነው። ስለዚህ ሲግማ አልፋ ቤታ የምንለው በዚህ ኮንሴፕት ነው ማለት ነው። አራተኛ ላይ የምናነሳው ላቭ ቦምቢንግ የሚሉት ነው። ላቭ ቦምቢንግ ማለት ለምሳሌ በግንኙነት ወቅት በፍቅር ግንኙነት ወቅት ብለን እንውሰደውና በጣም በጊዜ ብዙ አቴንሽን የሚሰጥ ሰው ያ ማለት በቃ በተዋወቃችሁ በሳምንት ወይም በ15 ቀን ብዙ የፍቅር ቃላት፣ ብዙ ስጦታዎች፣ በቃ ብዙ ነገር ማድረግ በኋላ ግን ያው ቀዝቀዝ እያለ የሚሄድ ኮንትሮል እናንተ ጋር ለማግኘት የሚኬድ አካሄድ ነው ማለት ነው። በጣም ህልም የሚመስል ነገር ድሪም ካም ትሩ የምትሉበት የመጀመሪያው ወቅት ላይ ቀስ እያለ ግን እየደበዘዘ ወደ ናርሲስቲክ ባህሪም ሊቀየር የሚችል ቶክሲክ የመሆን አቅም ያለው ማለት ነው ላቭ ቦምቢንግ የሚሉት ነገር። ምልክቶቹም በጥቂቱ እናንሳቸው። እንዳልነው በአጭር ጊዜ ብዙ ነገር ያደርጋል። ተደጋጋሚ ምስጋና፣ ከፍ ማድረግ፣ ያላንቺ ሰው የለም ይችላል። ማያቋርጥ ኮሚኒኬሽን፣ ቴክስት፣ መደወል በየቀኑ፣ ያን ካላድርጎ የመናደድ ነገር፣ ውድ ስጦታዎችን መስጠት፣ አንድ ላይ ለመኖር ወይም ለመውጣት ቶሎ ቃል መግባት፣ ያ ነገርም እንዲሆን ፕሬሸር ማሳደር ምናምን። እነዚህ ነገሮች በጣም አሉ። ቅናትም ሊከተል ይችላል ማለት ነው። ለምንድን ነው እንደዚህ የሚሆነው? ላቭ ቦምቢንግ የሚያደርጉ ሰዎች ለምንድን ነው እንደዚህ የሚያደርጉት ካለን፣ አንደኛ ዲፔንደንት ለመሆኑ፣ እንደተወደዱ ኢሞሽናሊ አታች ለመሆን ከእናንተ ጋር ይህን ነገር ያደርጋሉ። ትክክለኛ ማንነታቸውን ሊደብቁ ይችላሉ። ማሰቢያ ጊዜ ሊያሳጣችሁ ይችላሉ። ምክንያቱም ነገሮች ሁሉ የፈጠኑ ናቸው። እንደዚህ እናድርግ ስለሚሉ ብዙ ነገሮችን ማሰቢያ ጊዜ ሊያሳጧቸው ይችላሉ ማለት ነው። ኢጓቸውንም ይመግባሉ። ፓወርፉል እንደሆኑ ማሰብ ይፈልጋሉ። በጣም የኢጎ አጥራቸውን ጠበቅ ለማድረግ ይጠቀሙበታል ማለት ነው። ላቭ ቦምቢንግ የምንለው ኮንሴፕት ይሄ ነው። አምስተኛ ጎስቲንግ የሚባል ነገር ነው። ጎስቲንግ ማለት የሆነ ሰው ዴቲንግ ላይ አሁንም በፍቅር ግንኙነት ላይ እንቆይና እያወራችሁ ሊሆን ይችላል። በድንገት ሁሉን ነገር ያቋርጣል። ከዛ ይጣፋል። ምንም ኤክስፕላኔሽን የለም፣ ቻው የለም፣ መሰነባበቻም የለም። እንዴት ነው ይሄ? ለምሳሌ ቴክስት ልታደርጉ ትችላላችሁ በየቀኑ። የሆነ ቀን ግን ይጠፋል፣ ጸጥ ይላል። እያዩ ላይ መልሱላችሁ ይችላሉ። ኦንላይን ይሆናሉ ግን ኢግኖር ያደርጓቸዋል ማለት ነው። ጎስቲንግ የሚባለው ተርም ይሄ ነው። ለምንድነው ሰዎች ጎስት የሚያደርጉት ስንል ጸም ላለመፍጠር ሊሆን ይችላል። ማይመች ነገር ሆኖ እሱን ላለመቀጠል፣ እንዳይጎዷችሁ በማሰብ ለምሳሌ አልፈልጋችሁም ላለማለት እንደዚህ አይነት ኢግኖር ጎስቲንግ ሊያካሂዱ ይችላሉ። አለመብሰል ሊሆን ይችላል። ሰልፊሽ መሆን ወይም የሚፈልጉትን ካገኙ ደግሞ ለመጥፋት። አሁን ይሄ ነገር በጣም በብዙ በወንዶች ላይ ነው ቅሬታ የሚቀርብ አይደል? ጎስት የመሆን ነገር የሚፈልጉትን ካገኙ በኋላ እንደዛም አይነት ሊሆን ይችላል ማለት ነው። ስለዚህ ይሄ ግራ የሚያጋባ የጥፋተኝነት ስሜት እንዲሰማውና ኮንፊደንስ ሊያሳጠው ይችላል ማለት ነው ጎስት የተደረገው ሰው ላይ። ስለዚህ አምስተኛ ጎስቲንግ ነው ማለት ነው።
ሶሻል ሚዲያ ላይ አይ ቲንክ ፌመስ የሆነ ተርም ነው እና ብዙ ጊዜ የሚደረግ ነገር ነው። ስድስተኛ ብሬድ ክራምቢንግ የሚሉት ነው። ብሬድ ክራምቢንግ ምንድነው? የሆነ ሰው ኢነፍ አቴንሽን ወይም ሜሴጅ ወይም የፍቅር ቃል ይሰጣል፣ ግን በዘላቂነት እሱን ኮሚት ለማድረግ ወይም ለመግባት አይፈልግም። ለምሳሌ ሁሌ ቴክስት ይልካል። ማታ ሊሆን ይችላል፣ ሲደብረው ሊሆን ይችላል፣ እንደናፈቃችሁም ሊጽፍ ይችላል። ነገር ግን ፕላን አድርጎ ለመገናኘት ቆራጥ አይደለም። ለቀናት ወይም ለሳምንታት ይጠፋል፣ ከዛ ደግሞ ይመለሳል። ከዛ ላይ ሄይ ስትሬንጀር ብሎ ቴክስት ሊልክ ይችላል አለ አይደለ? እንደ ባካፕ እኛን ለመያዝ የሚጥር ነገር ይጥራሉ ማለት ነው። ይህን የሚያደርጉ ሰዎች አቴንሽን ስለሚፈልጉ ነው። ያ ማለት የሆነ እናንተ ላይ አቴንሽን እንዳላቸው ማሳወቅም ይፈልጋሉ። ኦፕሽንም እንዲኖራቸው ይፈልጋሉ። ኢንኬስ የሆነ ነገር ቢፈጠር እንኳን ሰከንድ ኦፕሽን ኦኬ እንትን አለኝ እንትን አለችኝ የሚል ነገር እንዲኖራቸው ይፈልጋሉ። ብቸኛ ሲሆኑም የሚያደርጉት ያጡም የሚያደርጉት ነገር ሊሆን ይችላል። ኮሚትመንትንም ስለሚፈሩ ሊሆን ይችላል። እንደዛ ሊያደርጉ ይችላሉ ማለት ነው። እና ብሬድ ክራምፕ በሚደረገው ሰው ላይ ዌስት ኦፍ ታይም ኤንድ ኢነርጂ ነው። ሆፕ ብቻ እያድርጉ እንዲቀጥል ሳይክሉ የሆነ አዙሪት ነገር ውስጥ እንዲገባ ያድርጓል ማለት ነው። ብሬድ ክራምፒንግ ስድስተኛው ተርም ነው። ሰባተኛውና የመጨረሻው ምናምን ፎሞ ነው። ፊር ኦፍ ሚሲንግ አውት የሚሉት ማለት ነው። ይህ ስሜት ምንድነው? ሌሎች ሰዎች ወይም ጓደኞቻችን ካለኛ በጣም ጥሩ ጊዜ እያሳለፉ አላረለ ፖስት ሲያደርጉ ምናምን የሚሰማን የጭንቀትና የቅናት ስሜት ነው። በተለይ አሁን ሶሻል ሚዲያው ላይ በጣም ያለ ነገር ነው። በቃ እኔ ምንም አይደለሁም አይነት ወደሚል አይነት ስሜት ያመራናል። ፊር ኦፍ ሚሲንግ አውት አይደለ? ሚስ ማድረግ ያንን እንፈራለን ማለት ነው። አንድ ላይ መሆን እንፈልጋለን። ያለኛ የሆነ ነገር ሲደረግ ያለኛ ደስታው ሰዎች ሲገቡ በቃ እንደዛ እያደረጉ ሲሆን በቃ እኛ ጋር ያለ የጭንቀት ስሜት ራስን የመውቀስ አይነት ስሜት ነው ማለት ነው። ፊሊንግ ኦፍ ሚሲንግ አውት። በዚህም ወደማንፈልገው ነገር ውስጥ ልንገባ እንችላለን። የማንፈልገው ነገር ነው፣ ግን የእናንተ ጀማ እያደረገው ስለሆነ ከእነሱ ከመነጠል እኔም ላድርገው የሚል ፊሊንግ ኦፍ ሚሲንግ አውት ይመጣል ማለት ነው ወደኛ። ስለዚህ ይህም አንደኛው ነገር ነው። ይህንን በምን እናሸንፈዋለን? ጆሞ በሚባል ፎሞ ነው። ፊር ኦፍ ሚሲንግ አውት። ጆሞ ጆይ ኦፍ ሚሲንግ አውት ነው። ጀስት ያለን እነሱ ብቻ ኢንጆይ ማድረግ ያለውን ሰላም ያለውን የሆነ አላለ ራሳችንን የማዳመጫ ጊዜ ኢንጆይ በማድረግ ጆሞ ኢንጆይ ማድረግ እንችላለን ማለት ነው። ስለዚህ እነዚህ አብዛኛው ጊዜ ሶሻል ሚዲያ ላይ አልማላደ መነጋገሪያ የሆኑ ቃላቶች ብዙ ጊዜ እያሰማናቸው የመጣናቸው ናቸው ማለት ነው። ከየትኛው ራሳችሁን የትኛው ጋር እንዳገኛችሁት ኮሜንት ብትጽፉልኝ ደስ ይለኛል። ሰብስክራይብ ማድረግ እንዳይረሳ። ወደ 4000 ፎሎወር እየገባን ነው። ቴንኪዩ ልላችሁ ፈልጋለሁኝ። እስከ መጨረሻው ፕሮግራሙን በመከታተል ያው እንድታግሱኝ ጠይቃለሁኝ። ሰብስክራይብ አድርጉ፣ የቤል ምልክቷን ተጫኑ። ቀጣይ ጊዜ አሪፍ ፕሮግራሞችን እንሰራለን። እንዲሰራላችሁ የሚፈልጉትም የፕሮግራም አይነት ካለ ኮሜንት ላይ አሳውቁልኝ። ቴዲ ነበርኩ።